በዴቲንግ ታይማችን ላይ ለምንድን ነው ጊዜያችንን ካፌና ሬስቶራንት ላይ ብቻ የምናሳልፈው? የእናንተ ሀሳብ ምን እንደሆነ ባላውቅም እኔ ነገ ወይ ከነገ ወዲያ ወደ ፈረስ ግልቢያ ሄዳለሁ። እንደምታዩት እንግዲህ ለፈረስ ግልቢያ ይሆነኛል ብዬ ሁለት አውትፊቶችን አዘጋጅቻለሁ። ከነሱ ውስጥ አንዱን ትመርጡልኛላችሁ። የመጀመሪያው አውትፊቴ ይሄን ይመስላል። እኔ ከጊዜ በኋላ ነው ብራውን ከለር በጣም እየወደድኩኝ የመጣሁትና እውነት ለመናገርም ግን ብራውን ከለር ያምርብኛል አይደል? ከቲሸርቷ ጋርም የሰጠኝ ከለር ኮምቢኔሽን በጣም ነው እውነት ነው የወደድኩት። የቱን መምረጥ እንዳለብኝ ግን እውነት ለመናገር ምንም አላውቅም። ሁለተኛውንም አውትፊት ታዩትና እናንተ የትኛውን መልበስ እንዳለብኝ ትመርጡልኛላችሁ። ብራውን ግላስ አውትፊቴ ላይ አድ አደረኩኝና እዩት እንዴት እንደሚያምር። በተለይ ግላሱን እንዴት እንደወደድኩት ልነግራቸው አልችልም። ሁለተኛው አውትፊቴ ደግሞ ይሄኛው ነው። ኦብቪየስሊ ነጭ ልብስ ሁሉም ሰው ላይ ያምርበታል፣ በዛ ላይ ፈካም ያደርጋል። እንደው እንደ ሀሳብ የትኛውን ወደድሹ ካላችሁኝ ይሄኛውን አውትፊቴን ነው በጣም የወደድኩት። ለዚሁ ፕሮግራሜ ብዬ እነዚህን የሚያማምሩ አውትፊቶችን ከሲቲያና ስቶር ነበር ኦርደር ያደረግኩት። እቃዎቿ በሙሉ ኢሮፕ ስታንዳርድ ናቸው። በዛ ላይ ከ9 እስከ 13 ባለው ቀን ውስጥ ነው በፍጥነት እጃችሁ ላይ ኦርደራችሁን የምታደርሰው። እኔ በጣም የተመቸኝ በቃ ፍጥነቱ ነው። ስለ ታማኝነቷ ደግሞ ምንም ጥርጥር እንዳይገባችሁ፣ በእኔ የሆነባችሁን የኃላፊነቱን ወስዳለሁ። በዛ ላይ ኦርደር ስታደረጓን መታወቂያዋን ትልክላችኋለች። የቲክቶክ አካውንቷን ከስር ሜንሽን አድርግላችኋል። የቴሌግራም ቻናሏን ደግሞ እዚሁ ስክሪኑ ላይ አስቀምጥላችኋል። ከሁለቱ እንግዲህ የትኛው እንደወደዳችሁት ኮሜንት ሴክሽን ላይ ስክሪንሻት እያደረጋችሁ አስቀምጡልኝ። ቴንክ ዩ ፎር ዋቺንግ ባይ